አሁንም ድረስ ኦቨን የለኝም። ኬክ እንዴት ልሰራ ነው ያላችሁ የተጨነቃችሁብኝ እንዳይሆን ዛሬ በመጥበሻ ይሄንን የመሰለ ቸኮሌት ክሬም ኬክ እንዴት እንደምሰሩ ነው ማሳያችሁ። ፍርፍር ያለ ውስጡም ሊጥ ያልሆነ ማለት ነው። ሰላም አለይኩም እንዴት ናችሁ? ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ጀምሩልኝ። አንድ እንቁላል ዛሬ የምንለካው በሲኒ ነው። አንድ ሲኒ ስኳር፣ ትንሽ ቫኒላና ጨው አድርጌ አንድ ላይ አዳረስኩት። ከዛ አንድ ሲኒ ዘይት አደረኩኝ። ዘይት አታሳንሱ። ኬክ ስትሰሩ የሚያሳምርላችሁ እሱ ነው። ደረቅ እንዳይል ያደርግላችኋል። አንድ ሲኒ ከግማሽ ወተትና ትንሽ ቡና አደረኩበት ለጣዕሙ ደስ ይላል። ከዛ 3 ሲኒ ፍርኖ ዱቄት አደረኩኝ። አንድ ሲኒ ካካው ፓውደር አድርጌያለሁ። ወደ በኋላም ስለጨመርኩኝ ነው አጠቃላይ አንድ ሲኒ አድልኳችሁ። አንድ ሽሮ ማንኪያ ሞላ ያላለ ቤኪንግ ፓውደር አድርጋችሁ አንድ ላይ ተነፍታላችሁ። ኬክ ስትሰሩ ንፉ ቆንጆ ያደርግላችኋል። እንደዚህ መጠን ሲሆንላችሁ በጣም እንዳይወፍርባችሁ ማይዝ መጥበሻ ነው የምትጠቀሙት፣ ካልሆነ ይይዝባችኋል። እዛ ላይ ከደረጋችሁት በኋላ በአነስተኛ ሙቀት ነው የምትጥዱት። በደንብ ደግሞ አየር የማያስገባ ክድን አድርጉት። ለ20 ደቂቃ ላብስየዋለሁ። እንደዚህ ውግት አድርጋችሁ ነገር ስታወጡ ውስጡ ምንም ነገር ከሌለው በስቷል ማለት ነው። እንዲቀዘቅዝ ተውት ለ1 ሰዓት ለ2 ሰዓት ያህል። ከጎን ደግሞ ክሬም ሻንቲ ሰራሁኝ። ሚክሰር ስለተደረሰ በእጄ ነው። ሚክሰር የሌላችሁ ሰዎችም ይሄ ክሬም በእጅ ይሰራል። በደንብ ብቱት ወተታችሁ ብቻ ቀዝቀዝ ይሁን። ከዛ ኬኩ ከ1 ሰዓት ከምናምን በኋላ ከቀዘቀዘ በኋላ ወተትና ቡና ላዩ ላይ ጥጥ ታደረኩትና ምጥጥ ካደረገው በኋላ የቀደሙን ክሬም አደረኩበት። ከዛ ካራሜል ሰርቼ ነበረኝ እሱ አደረኩበት። ከሌላችሁም ቸኮሌት እንደዚህ አድርጋችሁ እንደዚህ ቅርጽ ማውጣት ትችላላችሁ። ሞክሩትና ሳውቁኝ።